ሶስት ወሳኝ የሆኑ ምክሮችን እመክራቸዋለሁ። ያገኘሁትኝ ከረሱል ሰለላሁ ዐለይሂ ወሰለም ነው እና በጣም ጠቃሚ የሆነ በዘመናችን አሁን ባለንበት በተለይ ደግሞ በደንብ የሚጠቅመን የሆነ ምክር ነው። ይህንን ምክር የጠየቁትኝ ዑቅባ ናቸው። ኢብኑ ዓመር ረዲየላሁ ዐንሁ ለምከም ስራው እንድለት እና ቁልቱ ያ ረሱለላህ አንተ ያላህ መልእክተኛ ሆይ ምን ነጃቱ። ሰሃባዎች የሚጠይቁት ጥያቄ በቃ ልብን ሰርስሮ አጥንትን ሰርስሮ የሚገባ ለሰዎች ጠቃሚ የሆነ ጥያቄ ነው የሚጠይቁት እና እንደኛ አንተ ፈንቶ አይደለም አሁን ላይ እንደምናደርገው እና መነጃቱ ነፃም ለመውጣት መዳኛ ሰበብ የሚሆነኝ መዳኛ መንገድ ምንድን ነው ብሎ ጠየቃቸው። ያላህ መልእክተኛ አለይሂ ሰላቱ ሰላም አዛኙ ነብይ ሰለዋቱ ረቢ ወሰላም አለይሂ ደግሞ አምሲክ አለይከ ሊሳነክ ምላስህን ያዝ አሉት። ምላስህን ያዝ። አስባችሁታል? አሁን እኛን እያጠፋን ያለው ምንድነው? ምላሳችን ነው። እንሳደባለን፣ ሰዎችን እናንቋሽሻለን፣ ሰዎችን ዝቅ እናደርጋለን። በምላሳችን ያመጣ ነው ጣጣ ነው ጀሃነም ውስጥ ባፍጤማችን የሚተክለን ዱንያችንን ራሱ የሚያበላሸው ቀናችንን የሚያበላሸው የሰውን ቀን የሰውን ህይወት የሚያመሰቃቅለው በምላሳችን የምንናገረው ንግግር ነው። ለዛ ነው ያላህ መልእክተኛ በአላህና በመጨረሻው ቀን የሚያምን መልካም ይናገር ወይም ዝም ይበል ያሉት። መናገር ካልቻለ ዝም ማለት ይቻላል እና አምሲክ አለይከ ሊሳነክ አሉ። ምላስህን ያዝ አሉት ያላህ መልእክተኛ አለይሂ ሰላቱ ሰላም። እና የመጀመሪያውና አንደኛው ምክር ምላስን መያዝ ነው። ሁለተኛው ምክር ወለየስዐክ በይቱክ ቤትህ ይብቃ፣ ቤትህ ይስፋህ አሉ። ገብቷችኋል? አሁን ላይ ከሰው ቤት ስትሄዱ እንዴት ነው? ምናልባት ለ3 ቀን ለ4 ቀን ምናምን ታግሰው ሊጠብቋችሁ ይችላሉ። ግን ከሆነ ጊዜ በኋላ እንደናንተ እንኳን ቀጥተው ባይናገሯችሁ ምን ያደርጓቸዋል? በቃ አይሄድም እንዴ ሸክም ሆነብን እኮ ምናምን ነው የሚሉት። ገብቷችኋል? እና ቤትህ ይብቃ አሉ። ማንኛውም ነገር በቃ ቤታችን ሚስጥር ደፋኝ ነው፣ ሚስጥር ደባቂ ነው። ራበንም፣ ጠማንም፣ ተቸገርንም፣ ተጎሳቆልንም፣ ተደሰትንም ቤታችን ይብቃል። ከቤታችሁ አትውጡ። ቤታችን ይብቃል። ሁሉን ነገር ውጭ ማድረግ ጥሩ አይደለም። ገብታችኋል? ሁሉ ነገር ውጭ በሆነበት አሁን ላይ የሰው ህይወት እየተመሰቃቀለ ያለው ከኛ አልፈን ቤተሰብን፣ ጓደኛን፣ ሌሎችንም ሰዎችን እየጎዳን ያለው ቤታችን ስለማይበቃን ነው። ከቤታችን መውጣት የሌለበትን ንግግር አውጥተን ስለምንናገር ነው። ቤታችን ስለማይበቃን ነው ህይወታችን እየተመሰቃቀለ ያለው እና ቤትህ ይብቃ አሉት። ሁለተኛው ምክር ነው ይሄ። ሶስተኛው ምክር ወብኪ አላ ኸጣያቲክ የሰራሁ ወንጀል ላይ አልቅስ። ስንት ወንጀል ነው ያለብን እኛ። አሁን የሰውን ነውር እንከታተላለን እንጂ ተጀሱስ እናደርገ አላህ አዘወጀል ወላ ተጀሰሱ ብሎን ሳለ አትከታተሉ የሰውን ነውር ብሎን ሳለ የሰውን ነውር እንከታተላለን እንጂ እኛ ያለብን ነውር ያለብንን ቆሻሻ ያለብንን ወንጀል ለማስወገድ አልቅሰን አናውቅም። ምናልባትም ወንጀል እኛ ዘንድ ዝም ከአፍንጫችን ላይ ስጠርፍ እሺ ብለን የማሳልፍን እሺ ብለን የማባረርን ያክል እንኳን እየቆጠር ነው ያልሆነበት ሁኔታ ነው እየመጣ ያለው። ትልቅ ወንጀል ሰርተን ቀደምቶች የተራራ ያክል የሚከብዳቸው አሁን ላይ እኛ ምንም ሳይመስለን እንቅልፍ እየተኛንበት ያለበት ሁኔታ አለ እና በወንጀል አልቅስ ማለት ያ ረቢ ምህረት አድርግልኝ፣ ወንጀልን የሰማያትና የምድር ያክል አርቅልኝ፣ ያ ረቢ ምህረት አድርግልኝ ብለን አላህን መለመን፣ ወደ አላህ ማልቀስ። ያ ረቢ አንተ ዘንልኝ፣ አንተ አዛኙ ጌታ ነህ፣ ሩህሩህ ጌታ ነህ እና ዘንልኝ ብለን ወደ አላህ ሱብሓነሁ ወተዓላ ልናለቅስ ይገባል። ሶስተኛው ምክር ይሄ ነው። በወንጀል አልቅስ። የሰውን ወንጀል ከምንከታተል እስኪ ወደ ራሳችን እንዙርና ምንድን ነው በዚህ ህይወት ያደረግኩት? ምንድን ነው አላህን ሰዎችን የበደልኩት ምንድን ነው ብለን ራሳችንን ጠይቀን በዛ በወንጀል ባሳለፍናቸው እያንዳንዱ ነገር ማልቀስ፣ ምህረት እንዳደርግልን አዛኙ ጌታ አላህ አዘወጀል ማለት ነውና አላህ ሱብሓነሁ ወተዓላ በራሳችን ቢዚ ያድርገን፣ መጨረሻችንን ያሳምርልን። አላህ ያህፍዝኩም። ሰላም አለይኩም።